የክብረ በዓል ጥሪ። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ጥር 11 ቀን የሚከበረውን የጌታችንን የመድኃኒታችንን የኢየሱስ ክርስቶስ የጥምቀት በዓል በመንዝ ጌራ ምድር በመሃል ሜዳ ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀበት በጥምቀት ከማይጠፋ ዘር የወለደን በሞቱና በትንሣኤው እንመስለው ዘንድ ተጠምቆ ተጠመቁ ያለን በሰሜን ሸዋ ሀገረ ስብከት በመንዝ ጌራ ምድር ወረዳ በመሃል ሜዳ ከተማ ከዋዜማው ከጥር 10 ከከተራ በዓል ጀምሮ እስከ ጥር 13 2018 ዓ.ም ድረስ ከ14 ታቦታት በላይ በአብሮነት በሚከብሩበት በታሪካዊው በመሃል ሜዳ ከተማ ጥምቀተ ባሕር እንዲሁም ጥር 12 2018 ዓ.ም የቃና ዘገሊላ በዓል በጥንታዊውና በታሪካዊው በመሃል ሜዳ ደብረ ምሕረት ቅዱስ ሚካኤል ካቴድራል በመሃል ሜዳ ከተማ በአብሮነት አክብረን በረከት እናገኝ ዘንድ ጥሪያችንን እናስተላልፋለን። በሩቅም በቅርብም የምትገኙ ምዕመናን የአካባቢው ተወላጆች ከጥር 10 እስከ ጥር 13 2018 ዓ.ም ድረስ የጥምቀትን የቃና ዘገሊላ እንዲሁም የእግዚአብሔር አብ በዓልን በመሃል ሜዳ ከተማ በልጅነት ትዝታችን ኑ የጥምቀትን በዓል በጋራ እናክብር።